ዓለም ዋት ዝርከቡ ኤርትራን ወገናትና ዛጊድ ልዕል 50 ብጥሜት መሟቶም ሓድሽ ሓበሬታ እናወፀ ይርከብ ናይ ምድኑ ጋር ኣብዚ ዓለም ዋት ዘሎ ናብ ጥሜት ሰቃልዐ ስለዝኾነ ኣደሲ ከይፈተወት ንሕና ኣብዚ ናውዲና ቆልዓ ተኻሬን ዝልምና ኣለዋ ተጋሩ ቀዳማይ ነገር ነቲ መንግስቲ ከሚዶ ከምዚኦም ዝጋማጥሉ كم دليتهم كزاروا خلي نحن قد عايز زاربنا كمان سقاف حجزي أبي اللو زبل كماني حدا إنباس كماني مجلس أو تص أنت هنا أتقبل أنا نمتى ها يعني أنت هتقبله هذه ها تبلع ما شاء الله WFP بهذا الدرجة بسنت زوج أو مجلسي راشين يلا نيلو سلا زوجة الجون إيرتراوي سدتانيا حوهم حابتهم عديهم كلامكم ولاركم كل نتمي تقالي يركب የኤርትራውያን ሓድሽ ብስራትን ኢትዮጵያውን ድማ ደም ዘንብ ሓድሽ ሓበሬታ ብዛዕባ ዓሰብ ናወፀ ይርከብ እንሕልናስ ገለ ክንሰምዕ ኢና ኤርትራ ወደብ ዓሰብ ንግብፂ ብሕቡእ ከም ዝፈረመት ዓለም ለኻዊ ሚዲያታት እናፀብፀባ ይርከባ በዚህ ሰዓት እንግዲህ አንድ ጥብቅ የተባለ መረጃ እየተሰማ ይገኛል ኤርትራ አሰብን ለግብፅ አሳልፋ እንደሰጠች እየተነገረም ይገኛል እነሆ በዚህ ሰዓት አሰብን አስመልክቶ ለኢትዮጵያውያን መልካም ዜና የተሰማ አይመስልም ኢሳያስ አፈወርቂና አልሲሲ ኢትዮጵያ ላይ ማሴራቸው ቀጥለዋል ሰሞኑን ካልኦት ብርክት ዝበሉ ሁሉኩናታት ዘተኮሩ ሓድሽ ሓበሬታታት ብሓባር ክንሪኢና እዚ ቪድዮስ ካብ መውዳእታ ክትከታተልዎ ብኽብሪ ንዓደምኩ ሰናይ ምክትታል ብሰንክመኒ ህዝብና ዝጎድኡ ስራሕ ስለዘየለ ስራሕ ስለዘይተገበረሉ ህዝቢ ጅሆ ስለተተሓዘ ክነግድ ኣይክእል ከብል ኣይክእል ስለዝኾነ ኣብ ከም ወዲኡ ከብዱ ከብል ካልእ ነብሲ ኳን ሰብ ሸይድ ኣደሲ ከይፈተወት ብለኩም ንሕና ኣብዚ ናውዲና ቆልዓ ተኻሬን ዝልምና ኣለዋ ወስማ ስለዚ ቆልዓ ብላ ኣብዚ በፂሑ ህዝብና ኤርትሬን ወይ ካብ እጂ እዚ ሲ ንዓና ይከሓተና ወይ ከመይ ገና ኢና ንሓት ንሕና ድና ንመርሕልና ናይ ዓሳ መሪቱ ኢሉ ስለምንታይ መሪቱ ንምንታይ ቪድዮ ትሕዙ ኢሎም ሞባይልና ፈትሾም ዝተቀተሉና ሰባት ኣለዉ ዝተሃረሙና ሰባት ኣለዉ ዝተጨወዩና ሰባት ኣለዉ ኤርትራው ግን እዛ ኣይፈልጥን ናብ ትግራዋይ ጥራይ ዝኮይ ኣብ ዳባት መፂና ኣብ ዳባት ካ እቲ ሽግር ናይ ዳባት እቲ ዘሎ ህይወት እንድሕር ቀዲሕና ከዓኒ ይኣስሩና ኣሲሮም ከዓኒ ኣብቲ ቀሊል እስር ቤት ኣይኮኑ ድወስዱና ንኒዮም ድወስዱና ኣርሒቆ መጥፎና ማለት እዩ ስለዚ كل جزء كتقاموا تقولهم ندلتكم حزب تحجزوا تغليكم ترديكمني جن أين يتشجر زول أين يتتأجموا زول أخفت لكم تجروا أين يحجزنا أبي أوروبا أمريكا أبز خونة تفعلي إيرترا وترى تسديد زول كل الناس في إثيوبيا يكون تجروا يكون هنداوي يكون تسديد له سلازن حواتهم كا دوي بالله أدنى نوعين خندي مليون أكيد بالله كخباب 5 مليون نير على أكيد بالله بين ونصو أب كلتهم عن 3 معات مرتي يتوم قارة دياسبورا حسابهم يتوم إثيوبيا كاني بهيرنا يوم لو من سمت أموالون حقا طبعا كنت أمي إنا لهم كانين 8 قلم بهيرات حانت بهيرات أماني رقم أخينا 8 قلم بهيرات حق زومر نعانا ني إيرتراويان قد تقاومت ندقافتني لنا بز سفالا لنا ولا حد شو عاد تحترفهم ولا لا 10 حمشان 3 شحنا نيرنا كندش تحترفهم شو عاد تشكت أبي تفي أمركم تحسبوا لهم تم لعل 10 قلم مثلا شح زبرنا أبي تفينا لنا وحداتنا تسدينا أبو تأتينا زلنا وحداتنا ترديكمني بزخوده يزيد زل ተጋሩ ቀዳማይ ነገር ነቲ መንግስቲ ከሚዶ ከምዚኦም ዝጋማጥሉ ከም ድልየቶም ክዛረቡ ኩለ ንሕና ግን ኣይተዛረብናን ከማኒ ስጋፍ ሕጅዚ ኣበይ ኣለዉ ዝብል ከማኒ ሓደ ኤምባሲ ከማኒ መግለፂ ኣይውፅን ስጋብዚ ብዛዕባ እዚኦም ስደተኛታት ተረዲኻን ኦኬ ብህዝቢ ክንገብሮ ንኽእል ኢና ናይ ህዝቢ ሓጊዝና ገለመና ክንገብሮ ንኽእል ኢና ድሓርከ ግዜው ፍታሕ ኣምፂናስ ኦኬ ድሓርከ ፊልና ሓዊ እስኪ ሕሰቦ እስኪ አይገበርካን ሲሞን አይገበርካን አይጎበርኩም ወላ ሓደ ዝገበር የለን አንተ አብለካለሁ እዚህ አይተርባሐናን አብታ ጉዳይ ንግበር ሕጁን ካብ ስሜት ወጥኻ ተዛረብ ትርዲካለሁ
ጨዊነምናለሁ ንጭወለና ኣብ ማዓስከር ዓለም ማጭ ርከብ ኤርትራውያን ብምዃና ንቕተላለን እጆ ንጭወለና ንመውታለና ንጭወለና እጆ حوات اللون سلازم مثل لكن ساقم علنا تعامل ساقم سوسو تقول ساقم نحن خالفنا لنا عزيز مثل كله بيت احمد يفلق وما يفلق نجر كله هو نجر نايو بالتناطر فلي ما فلي فلي ما تصير كمل لكن بيت احمد انا مسج كم سويتكم تليفون كم زمركم توريو يفلي هذا كثر حديثنا سلام زي نفسنا سبح زياد بخير كامل زبط نجري እነሆ በዚህ ሰዓት አሰብን አስመልክቶ ለኢትዮጵያውያን መልካም ዜና የተሰማ አይመስልም። ኢሳያስ አፈወርቂና አልሲሲ ኢትዮጵያ ላይ ማሴራቸው ቀጥለዋል። ወትሮንም የኢትዮጵያን ውድቀት የሚመኙትና ኢትዮጵያን ለመጣል ሌት ተቀን የሚታትሩት እነዚህ ሁለቱ መሪዎች በአዲስ አጀንዳ ብቅ ብለዋል። ኢሳያስ አፈወርቂ አሰብን ለግብጽ ለመስጠት እያኮበኮቡ እንደሆን ተሰምቷል። ግብጽ በአሰብና ጅቡቲ ወደቦች ለመገንባት ስምምነት ላይ መድረሷ እየተገለጸ ይገኛል። ዘናሽናል ጋዜጣ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ላይ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል መሆኑ ተሰምቷል። ቅርበት ያላቸው ምንጮቹ በአብነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ አገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። በዚህ ሰዓት እንግዲህ አንድ ጥብቅ የተባለ መረጃ እየተሰማ ይገኛል። ኤርትራ አሰብን ለግብጽ አሳልፋ እንደሰጠች እየተነገረም ይገኛል። ዘናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካላት ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች ብሏል። ቅርበት ያላቸው ምንጮች በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራን አሰብ ወደብና የጅቡቲውን ዱራሌ ወደብ አቅም ማሳደግ በሚል መሆኑን አብራርቷል። ዘናሽናል ዘገባ ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት እንደሆነም አስታውቁም። ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውንም አስረድተዋል።